በአላህ ቤት ተገኝተው ሐጅና ዑምራ ለማድረግ የሚናፍቁት ብዙዎቹ በገንዘብ ምክንያት ምኞታቸው ሊሳካ አልቻለም። ነገር ግን ሁሉን ቻይ የሆነው አላህ ሱብሓነሁ ወተዓላ በሰፊው እዝነቱ ለእነዚህና ለሌሎችም የሚሆን የሐጅና የዑምራ አጅርን የሚያስገኙ ቀላል ስራዎችን ደንግጓል። ከነዚህም ውስጥ የሱብሒን ሶላት በጀማዓ የሰገደ ከዚያም ፀሐይ እስክትወጣ ድረስ አላህን እያወሳ የተቀመጠና 2 ረካዓን የሰገደ ሰው ለእርሱ ሙሉ የሆነ የሐጅና የዑምራ ምንዳ ይጻፍለታል። በቤቱ ውዱእ አድርጎ ከዚያም ወደ መስጂድ አልቁባ የሄደና የሰገደ ሰው ለእርሱ የዑምራ ያህል አጅር ይኖረዋል። በረመዳን ወር ዑምራ ያደረገ ሰው ደግሞ ልክ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሐጅ እንዳደረገ ይቆጠርለታል። ግዴታ ለሆነ ሶላት ውዱእ አድርጎ ከቤቱ የወጣ ሰው አጅሩ ልክ ኢሕራም አድርጎ ሐጅ ላይ እንዳለ ሰው ነው። የዱሃ ሶላትን ለመስገድ የወጣ ሰው የወጣውም ለሷ ብቻ ከሆነ ልክ ዑምራ እንዳደረገ ሰው አጅር ይጻፍለታል። ሐጅ የሚያደርግን ሰው ያዘጋጀ ወይንም እስኪመለስ የቤተሰቡን ጣጣ የሸፈነለት ሰው ሐጅ ካደረገው ሰው ምንም ሳይቀነስ የሐጅ አድራጊውን አጅር ያህል ያገኛል። ሌላኛው ለማንም የማይከብድ ሐጅና ዑምራን ከሚስተካከሉ ተግባራት አንዱ ከሁሉም ሶላቶች በኋላ 33 ጊዜ ሱብሃንአላህ፣ አልሐምዱሊላህና አላሁ አክበር በማለት አላህን ማውሳት ይገኝበታል። ከአቡ ሁረይራ ረዲየላሁ ዐንሁ እንደተዘገበው ድሆች ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥተው እንዲህ አሉ። የሀብት ባለቤቶች ቋሚ በሆነ ጸጋና ከፍ ባለ አጅር ጥለውን ሄዱ። እንደምንሰግደው ይሰግዳሉ፣ እንደምንጾመውም ይጾማሉ። ሐጅና ዑምራ እንዲሁም ጂሃድ የሚያደርጉበትና ሰደቃ የሚሰጡበትም ትርፍ ገንዘብ አላቸው አሉ። ረሱልም ብትፈጽሙት የቀደሟችሁን የምትደርሱበት እናንተ የሰራችሁትን አምሳያ ከሰራ ውጭ የማይደርስባችሁንና ከመካከላችሁ በላጭ የሚያደርጋችሁን ነገር አልጠቆማችሁምን? ከየሶላቱ በኋላ 33 ጊዜ ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር በሉ አሏቸው። የላቀው አላህ ሱብሓነሁ ወተዓላ እንዲህ ብሏል፣